ወደ ቄሳር እንደውም ይግባኙን አመልክቶ ቄሳርን ለማግኘት ቀጠሮ እየጠበቀ ነው። ባይዘው ለመገደል ማለት ነው። ጳውሎስ ዲል ያደረገ የነበረው የክርስቶስ ማንነት ላይ ምንም አይነት የስተት ትምህርት አብና መንፈስ ቅዱስ ላይ በብዛት አይነሳም። ኢየሱስ ጋር ጤነኛ ከሆንን ሌላውን ነገር በሙሉ ቀላል ነው። ነፍስህ በስውር ዕውቀት ትድናለች፣ ስጋ ርኩስ ነው። ትምህርቱን ግን እንድትቀበለው የሚያደርግ ኢየሱስ ጋር ከጀመረው ነው። ቆላስያስ ቸርች ቅዱሳንን በስጋችሁ ኃጢአት አርጉ ቢሏቸው እንደማይቀበሏቸው ስለሚያውቁ ኖስቲኮቹ ኢየሱስ ጋር ነው ዲስቶርት አድርጎ የኢየሱስን መልክ ቸርች ላይ ያለውን የክርስቶስን ማንነት ነው እያዘበራረቁት የመጡት። ኢየሱስን ዲፋይን ካደረገው አንተ እሱ ውስጥ ራስን ታገኘዋለህ። የዘላለም ሕይወት ነው ኢየሱስ። ስትተከል የቆላስያስ ቸርች የተተከለችው በጳውሎስ የኤፌሶን አገልግሎት ውጤት ከነበሩ ወይንም የጳውሎስ የኤፌሶን አገልግሎት ፍሬ ከነበሩ ሰዎች መካከል ኤጳፍራ በተባለ በጣም በተወደደ የክርስቶስ አገልጋይ ነው እቺ ቤተክርስቲያን የተተከለችው። ይህንንም የወንጌል ቃል ከተወደደው ከወንድማችን ከኤጳፍራ ሰማችሁ ይልና እርሱም ስለናንተ ታማኝ የክርስቶስ አገልጋይ ነው ይለዋል። ክብር ለኢየሱስ ይሁን። ቆላስያስ የመጀመሪያ ክርስቲያን አይደለም። ፊሊሞና ቆላስያስ ቀድሞ የነበረ አይነት ክርስቲያን ነው። የቆላስያስ ከተማ ነዋሪ ነው። ቤተ ክርስቲያኑቱ ኢቭን ፕላንት የተደረገችው ፊሊሞና ቤት ውስጥ ነው። የመጀመሪያ ክርስቲያን ባይሆንም ኤጳፍራ ግን ቤተ ክርስቲያን ለመተከሏ ግን የመጀመሪያ ምክንያት ይሄ ሰው ነው እና ቤተ ክርስቲያን ተተከለች። ቁጥራቸው በጣም ትንሽ ነው። ባይዘው ሁለትም ሆነው ከተነሱ ቤተ ክርስቲያን ተብሎ ይጻፋል። ጌታ የተባረከ ይሁን እና በጣም ቁጥራቸው ትንሽ ናት። ቸርች ፕላንት ተደረገች፣ አገልግሎት ተጀመረ። በጣም ሞቀዋል። በጣም እያስተማሩ ነው። እና ኤጳፍራ እያገለገሉ ነው። ፊሊሞናም ቤቱን ፈቅዷል። እንግዲህ በሱ ቤት ውስጥ ነው የተጸለየ ትምህርት እየተማሩ ነው። ይወጣሉ፣ ያገለግላሉ፣ ይመለሳሉ፣ ህብረት ያደርጋሉ። ጤናማ ቤተ ክርስቲያን ካለች ሁልጊዜ ከማያጧት ነገሮች መካከል አንዱ በመካከሏ የስተት ትምህርት አይነት ነገር መምጣት ይጀምራል እና የቆላስያስ ቸርችም ተተክላ አገልግሎታቸውን በደንብ እያገለገሉ ያለ በመካከላቸው አንዳንድ ትምህርቶች ብቅ ማለት ጀመሩ። ከሌላ ቦታ ቤተ ክርስቲያኒቱ መተከሏን የሰሙ የይሁዲነት እምነት አራማጆችና በዚህ በኩል ደግሞ የዓለማውያኑን ፍልስፍና የያዘ አንድ አዲስ ኪዳናችን ላይ በጣም ዝነኛ የሆነ ኖስቲሲዝም የሚባል ደግሞ ትምህርት የያዙ ሁለት አካላት ወደ ቆላስያስ ቸርች ብቅ አሉ። ቤተ ክርስቲያኒቱን ጥግና ጥግ ይዘው መጎተት ጀመሩ። በዚህ በኩል የይሁዲነት እምነት አራማጆቹ በጣም ጠንካራ የሆነ የገዳማዊነትን የሞናርኪዝም ገዳማዊነትን የሚያራምዱ ናቸው። ሰው በክርስቶስ ኢየሱስ በማመን ብቻ አይድንም የሚሉ ነገር ግን ሕግን በመጠበቅ ነው የሚድነው የሚሉ በዚህ በኩል አሉ። በዚህ በኩል ደግሞ ልቅ የሆነ ኃጢአተኝነትን የሚያራምዱ የኖስቲሳውያን ትምህርት አለ። በዚህ በሁለት ኤክስትሪም ቤተክርስቲያኒቱ ተወጥራት የያዘች ኤጳፍራ የሚችለውን ሁሉ ታገለ ቤተ ክርስቲያኒቱን ለመታደግ። ከአቅሙ በላይ ሆነ። ከአቅሙ በላይ ሲሆን ይህንን የወንጌል እውነት የሰማሁትኝ ከወንድማችን ከሐዋርያው ቅዱስ ጳውሎስ አፍ ነው። አዎ እሱ በጣም ጠለቅ ባለ መንገድ ስለ ጌታ ስለ ኢየሱስ ክርስቶስ ማንነት ሲያስተምር ሰምቼዋለሁ። አዎ ስለዚህ ሄጄ ልንገረውና መድኃኒት የሚሆን ነገር ይዤ ልምጣ ብሎ ኤጳፍራ ከቆላስያስ ተነሳ። ጳውሎስን ፍለጋ ሄደ። በጣም ይገርመኛል። ፐርሰናል አይደለም ጉዳዩ፣ የወንጌል እውነትን በእነሱ ዘንድ ጠብቆ ለማቆየት ነው ትግሉ። ክብር ለኢየሱስ ይሁን። እንዲህ ያለ መጋደል በሁላችሁ ውስጥ ይቀመጥ። እኔን አልነካኝም፣ እኔ ጋር አልመጣም አላለም ኤጳፍራ። ቤተ ክርስቲያንን በዚህ አይነት መንገድ እየነቀነቃት ነው። ስለዚህ ይሄ እውነት በቅዱሳን ዘንድ ተጠብቆ መኖር አለበት ብሎ ብድግ አለ እና ጳውሎስና ኤጳፍራ የተለያዩት ኤፌሶን ነው። እንደ ዘንድሮ በቀላሉ እከሌ የት እንዳለ አይታወቅም። አሁን እከሌ የት ነው ያለው ዘንድሮ እዚህ መሆናችሁ ይታወቃል። ማንም ሰው በቀላሉ ደውሎ ያገኛቸዋል። በዛ ዘመን እንደምታውቁት ነው ሰውየውን የምታገኘው የነበረበት ከተማ ትተው የሄድከው ከተማ ሄደ ፈልገህ ነው። እና ኤፌሶን የተለያዩት። ስለዚህ ሰውየው ከቆላስያስ ተነስቶ ወደ ኤፌሶን መጣ። ጳውሎስን ፈልጌው ነው። ጳውሎስ እኮ የለም። የት ሄደ? ሮም ሄዷል። እንዴት? ወንጌል እየሰበከ። ታዲያ ሮም ምን ይሰራል? እስር ቤት ነው። ስለዚህ ግዴታ ጳውሎስን ማግኘት ስላለበት
ከኤፌሶን ተነስቶ ከቱርክ ወደ ጣሊያን አስባችሁታል? በዛ ዘመን ዘንድሮ ራሱ ትራቭል እያደረጉ ያሰቀስቃይሉ። ከቱርክ ወደ ጣሊያን ሄደ። ጣሊያን ሲደርስ ደግሞ ጳውሎስ እስር ቤት ነው። ማሜርታይን የታሰረው በቀላሉ አይገኝም ሰውየው እና ስለዚህ ግዴታ ሰውየውን መጠየቂያ ሰዓት መጠበቅ አለበት። ያንን ጠብቆ ጳውሎስ የሚወጣበት ሰዓት አለ። ሊጠይቀው ሄደ እና ጳውሎስ የምትባል እስረኛ ይላል እንግዲህ በር ላይ ቆሞ ኤጳፍራ ይጠራል። እስረኛ ነው ጳውሎስ፣ ባይዘው አገልጋይ አይደለም። እስር ቤት ውስጥ ማን ኦፍ ጋድ አይደለም። እስር ቤት ፕሪዝነር ነው። ወደ ቄሳር እንደውም ይግባኙን አመልክቶ ቄሳርን ለማግኘት ቀጠሮ እየጠበቀ ነው። ባይዘው ለመገደል ማለት ነው። አሁን ቄሳርን ኔሮ ነው ቄሳሩ ፊት ለፊት አግኝቶት ሰብኮት ጳውሎስ ወደ ጌታ ለመሄድ ይግባኝ ብሎ አመልክቶ ቆሞ እየጠበቀ ነው ይግባኙን። እና ጳውሎስ እስር ቤት ውስጥ ነው ያለው። በእርግጥ ያው የእስር ቤት ጠባቂዎቹ አገልጋይ አይበሉት እንጂ ሰውየው እያገለገለ ነው። እንደምታውቁት ነው እንደና ናሲሞስ አይነቶቹን እስር ቤት ነው እኮ ያፈራቸው። በእስር ቤት የወለድኩት ልጄ እኮ ነው የሚለው። ስለዚህ ጳውሎስ እስር ቤት ከገባ አንድ ሰው ጥግ ይዞ ቁጭ ካለ ደህንነት እያስተማረው ነው። አጠገባቸው ሰው በትትና ያገኘውን አጋጣሚ ወንጌል መስበክ ያርገው በሉት። ስለዚህ አንድ የሮም ወታደር ጋር ቆሞ ኤጳፍራ እስረኛ ልጠይቅ ነው አለው። ማን ነው? ስሙ ጳውሎስ። በእርግጥ በእግዚአብሔር ሰውነቱ ባያውቁትም ጳውሎስ ግን እስር ቤቶች የለመደ ሰው ነው። ብዙን እስር ቤት ያሳለፈው በወንጌል ስብከት። ስለዚህ ያው ይታወቃል። የወጣበት እስር ቤት አንድ ወር ወጣ ብሎ ሰብኮ ተመልሶ ይመጣል። እንፍታም ሲሉ ሰውየው አይፈታም። ደህንነት የተማሩ ሰዎች ሳይጠመቁ አይወጣም። ጌታ ይባረክ። እና ጳውሎስ ይሉታል። አቤት ጠያቂ መጥቷል ሲሉ ማን ነው ሲል ናውጣ እናዋራው ሲሉ ሲወጣ ጳውሎስ ኤጳፍራ ነው። ወንድሜ አለው። አቤት አለው። ቆላስያስ ከተማ ሄድን አለ። እሺ ቤተክርስቲያን ተተከለች አለው። ጳውሎስን አስቡት እንዴት እንደሚያመሰግን። እንደተተከለች አያውቅም። ዛሬ ነው የሚሰማው። ተተከለች ቤተክርስቲያን። አዎ እሰይ እግዚአብሔር ይመስገን። እንደ ሌባና እንደ ወንበዴ የምታሰረው እኮ ለዚህ ወንጌል ነው። እኔ ቸርች ተተክላለች። አዎ እሰይ። ታዲያ ምን እናርግ? እየጸለይኩላችሁ ነው፣ እጸልይላችኋለሁ ሲለው እሱ እንዳለ ሆኖ ቤተክርስቲያኒቱ ግን በተለያዩ የስተት ትምህርቶች ጥግና ጥግ ይዘው ወጥረው ይዘውናል። ምንና ምን? ኖስቲኮቹ በዚህ በኩል በክርስቶስ ማንነት ላይ፣ የይሁዲነት እምነት አራማጆቹ በዚህ በኩል ደግሞ የዛው የክርስቶስ የመስቀል ሥራ ላይ ወጥረው ይዘውናል። እባክህ መፍትሄ እንፈልጋለን። ይሄን እያወራለት እስረኛ መጠየቂያ ሰዓቱ ያልቃል። በሚቀጥለው ሰዓት እስኮታ ጠብቀኝ ብሎት ገባ። ቆላስያስን ጽፎት ወጣ። እንካል ጳውሎስ ደብዳቤን የጻፈው እግዚአብሔር ደግሞ እስትንፋሰ መለኮት ያለበት መጽሐፍ ነው የሚጽፈው። ጳውሎስ ጀስት ደብዳቤን የጻፈው እግዚአብሔር ስተት አልባ መጽሐፍ። እንደዚህ ይችላለች በጣም ትንሽ የክርስቶስ ቤተክርስቲያን እንደዚህ አይነት ጥልቅና ጠንካራ ክርስቶስ ተኮር ደብዳቤ ይጽፋል። ከምዕራፍ 1 ቁጥር 15 ጀምሮ እስከ 20 ድረስ ያለው ማለት ሃይር ክርስቶሎጂ ነው። አዲስ ኪዳናችን ላይ ከፍተኛ የሚባል ትምህርተ ክርስቶስ ነው። እንደ ቆላስያስ ምዕራፍ 1 አይነት ማግኒፊሸንት የሆነ ቻፕተር ምናልባት ዕብራውያን ምዕራፍ 1 እና ዮሐንስ ወንጌል ምዕራፍ 1 ብቻ ነው። እንደዚህ አይነት ምዕራፍ 1 ያላቸው መጽሐፎች ይሉ በጣም ዳይናሚክ ነው። ክብር ለኢየሱስ ይሁን። እና ይሄ ሰውዬ ለዚች በጣም ጥቂት ቁጥር ላላቸው ቀጥሎ ደግሞ ኢኮኖሚካሊም በጣም ዝቅተኛ ለሆኑ በሰው አይን ለማይሞሉ 18 ነን ሲለው ትምህርተ ክርስቶስ ነው የሚጽፈው። ወደ ኤፌሶን ተቀላቀሉ አይለውም። እና የተነሱ ስተት ትምህርቶችን አከርካሪ ለመስበር ጳውሎስ ዲል ያደረገ የነበረው የክርስቶስ ማንነት ላይ ነው። ምንም አይነት የስተት ትምህርት አብና መንፈስ ቅዱስ ላይ በብዛት አይነሳም። የስተት ትምህርት ሁሌ ካለ የሚነሳው ኢየሱስ አካባቢ ነው። ኢየሱስ ጋር ጤነኛ ከሆንን ሌላውን ነገር በሙሉ ቀላል ነው። ትምህርተ ክርስቶሳችንን ነው ጋርድ ማድረግ ያለብን በእግዚአብሔር ቃል። የኖስቲሲዝም ትምህርት የሚባለው አንደኛ ዮሐንስ የተጻፈበት ማለት ነው። ሁለተኛ ጴጥሮስም ድጋሚ የተጻፈበት ማለት ነው። የኖስቲሲዝም ትምህርት ቆላስያስ ቸርች ላይ በምን አይነት መልክ መሰለ? ሁለት አይነት ዊንግ ነው ያለው፣ ሁለት አይነት አቅጣጫ ያለው ኖስቲሲዝም። አንደኛው ዶሴቲዝም ነው፣ ሌላኛው ሴሬንቲያኒዝም ነው። ይሄኛው ዶሴቲዝም የሚል አንድ
ጽንፍ አለው። ዶሴቲዝም የሚለው ምን አይነት ጽንፍ ነው? ምዕራፍ 2 ላይ ምዕራፍ 3 ላይ በደንብ ብርሃን ስለሚያበራበት ጳውሎስ በደንብ እንረዳዋለን። ዶሴቲዝም ማለት የመጣው ራሱ ቃሉ ዶኬኦ ከሚል የግሪክ ቃል ዶኬኦ ማለት የሚመስል ግን ያልሆነ ማለት ነው። ስታየው ራሱ ነው ግን አይደለም። ነፍስህ በስውር ዕውቀት ትድናለች፣ ስጋ ርኩስ ነው። በስጋ የፈለከውን ኃጢአት አድርግ፣ ነፍስ ኦልሬዲ በስውር ዕውቀት ቅዱስ ነው። ትምህርቱን ግን እንድትቀበለው የሚያደርግ ኢየሱስ ጋር ከጀመረው ነው። አሁን የቆላሲያስ ቸርች ቅዱሳንን በስጋችሁ ኃጢአት አርጉ ቢሏቸው እንደማይቀበሏቸው ስለሚያውቁ ኢየሱስ ስጋ አልለበሰም፣ ስጋ የሚመስል ነው የለበሰው አሏቸው። ኢየሱስ በስጋ እንደመጣ የማይቀበል የተረገመ ይሁን ይሏል። እዛው አቆሙት። ጴጥሮስን አለ ለሚሉት የገላትያ አብያተ ክርስቲያን ምን ጴጥሮስን በሁሉ ፊት ሞት ይገባሃል አለ። ግብዝ እኮ ነው የሆነው። ግብዝ እናንተ አግኝታችሁ አታውቁ? ኖስቲኮቹ ኢየሱስ ጋር ነው ዲስቶርት አድርጎ የኢየሱስን መልክ ቸርች ላይ ያለውን የክርስቶስን ማንነት ነው እያዘበራረቁት የመጡት። ስለዚህ ነው አልታገሳቸውም፣ አከርካሪውን የሰበረው። ኢየሱስ ማለት አለ ጳውሎስ። አይ ኢየሱስን ዲፋይን ካደረገው አንተ እሱ ውስጥ ራስን ታገኘዋለህ። የክርስቶስ መልክ ከተስተካከለ ቸርች ላይ ያለው ነገር በሙሉ ቦታ ይይዛል። ወደ ላይ ጤነኛ ኮንክ ወደ ጎን ችግር የለም። የዘላለም ሕይወት ነው ኢየሱስ። የሃይማኖት መሪ እኮ አይደለም እኮ። የሆነ ሰው የነገረን የተሻለ ዕውቀት አይደለም ኢየሱስ። የዘላለም ሕይወት ነው። ቆሮንቶስ እንደዛ የዚህ ዓለም ፈላስፋ የት አለ ይላል። ቸርች እኮ ጠርቷቸው ነው አለን ይላል። ጸሐፊስ አለን፣ ጠቢባንስ አለን። እግዚአብሔር ሁሉ ከንቱ አላረገም ይላል። ቸርች አክብሮ ጠርቶ መጥሪያ ሰጥቶ ልጁን ገሎ ይላል። በኢየሱስ አይደራደረም። ስለ ራሱ ሲያወራ ነው የሚሸማቀቀው። ስለ ኢየሱስ ካወራ ቀና ነው የሚለው። አትቋቋመው። በጣም በግሌ ወደዋለሁ። እጅግ ነው የምደነቀው። ምን አይነት ፍጡር ነው እላለሁ። አንድ አይነት ጸጋ ነው በዚህ ለሁላችንም የሰጠን እግዚአብሔር። የኮሚትመንት ልዩነት ነው። ሰውየው ገባው በቃ እሞታለሁ አለ። መኖር አቆመ። ቤት ኧረ እኔ ዛሬ ብሄድ ይላል፣ ከጌታ ጋር ልሆን ይላል። አይቶ መጥቶ ነው። ኢንካውንተሩ ነው። እግዚአብሔር በሚበልጥ ነገር ያሸንፈን። በእውነት ነው ማለት። ዓለምን ተነጋግረን አናሸንፋትም፣ ተነክተን ነው የምንበልጣት። የተነካ ሰው ቫልዩ የሚያደርገው የተነካበትን ነው። ይህንን ደብዳቤ እየጻፍኩላችሁ ያለሁት እኔ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆንኩት ጳውሎስ ነኝ ይላል። ኤጳፍራ ደብዳቤ ይዞ መጥቶ ተልኮላችኋል መልእክት ይላል። ከማ ኑ ተሰብሰቡና ላንብበው ይላል። እንደ ዘንድሮ በሶፍት ኮፒ በሃርድ ኮፒ እጅ ላይ የለም። ሌተር ነች። ብራና ላይ በእቺ ፓፒረስ ነገር ላይ በቀለም ነክረው ጽፈው ጳውሎስ ሲሰሙ በጣም ኤክሳይትድ ነው የሚሆኑት። ጳውሎስ ለኛ በተለይ ምዕራፍ 2 ይነበብላቸው ስለናንተና በሎዶቅያ ስላሉት አይኔን አይተውኝ ስለማያውቁት ስለናንተ ምን ያህል መጋደል እንዳለኝ ሲል እየጸለየልን ነው። ጳውሎስ እየተጋደለ ነው። የወንጌል እውነት እናንተ ጋር እንዲቆይ ብቻ አይደለም እኮ የሚላቸው የእግዚአብሔር ምስጢር የሆነውን ክርስቶስን እንድትረዱት እግዚአብሔር የመረዳትን ባለጠግነት እንዲሰጣችሁ ነው እየተጋደልኩ ያለሁት። በአካል ተንበርክኬ የመረዳት ባለጠግነት እያልኩ እየተጋደልኩ ነው። ለምን? የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ። አላመሰገንም። ጳውሎስ ነኝ አለ። እሺ ሲሉት እኔ ከሰበኩት ወንጌል እንዴት አድርጋችሁ ነው ወደ ልዩ ወንጌል የዞራችሁት? ቀጥታ ጸሎት የለም፣ ምስጋና የለም። እግዚአብሔር ከየትም አገር ሰው ልኮ አያረገውም። ይህ ጉባኤ ነው ይህንን ማድረግ የሚችለው። በህይወት ያለን እኛ ነን። ሌላ ሰው አትጠብቁ፣ ሌላ ሰው እንዳትጠብቁ። እናንተን እግዚአብሔር መድኃኒትና ፈውስ አድርጎ ለምድሪቱ ያስነሳ በወንጌል እውነት የተለወጠ ሰው። ቻሌንጅ ነው፣ አው ቀላል አይደለም። ፔንፉል ነው፣ አው ግን በቃ ይለወጣል። ክብር ለኢየሱስ ይሁን።